በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሰንደርላንድ ጋር የሚጫወት ይሆናል። ከጨዋታው በፊት ቅድመ ትንታኔ ይዘንላችሁ መተናል። ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እና እስከ መጨረሻው ድረስ መከታተላችሁን እንዳትረሱ እያለን የዩናይትድ ደጋፊዎች እናሳስባችኋለን። ወደ ፕሮግራማችን በቀጥታ ስናመራ ማንቸስተር ዩናይትድ እንግዲህ ከተደጋጋሚ የሆነ ሽንፈት በኋላ በአሁኑ ሰዓት ላይ በኦልድ ትራፎርድ ስቴዲየም ሰንደርላንድን ለመግጠም ተዘጋጅተዋል። በተለይም ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በርካታ ተጫዋቾችን በተለይም በአጥቂ ስፍራ የሚጫወቱ ተጫዋቾችን በማስፈረም ራሱን አጠናክሯል። ሰንደርላንድን በበኩሉ ከ100 ሚሊዮን ዩሮ በላይ በማውጣት ከፍተኛ ገንዘብን በዚህኛው የክረምቱ የዝውውር መስኮት ካወጡ ክለቦች መካከል አንደኛው መሆን ችሏል። እንደነ ዣካ እንዲሁም ደግሞ የተለያዩ ተጫዋቾችን ከብራይተን አዲንጋራን እንዲሁም ደግሞ ከተለያዩ ቡድኖች ተጫዋቾችን ማስፈረም ችለዋል። እጅግ በጣም ተጠናክሮ ነው የመጡት ማለት እንችላለን። ምንም እንኳን አዲስ አዳጊ ቢሆንም ሰንደርላንድ ነገር ግን ልንንቀው አይገባም። በተለይም ኖቲንግሃም ፎረስትን የኢሮፓ ኮንፈረንስ ሊግ ተሳታፊ ባለፈው የውድድር ዘመን ጠንካራ ከምንላቸው ክለቦች መካከል አንዱ የነበረው ኖቲንግሃምን 1-0 በሆነ ውጤት በሜዳው በኖቲንግሃም ሜዳ አሸንፎ ነው ለዚህ ጨዋታ መድረስ የቻለው። ማንቸስተር ዩናይትድ ደግሞ በብሬንትፎርድ 3-1 ተሸንፎ ነው እንግዲህ መምጣት እየቻለው። ያለፉትን የማንቸስተር ዩናይትድ ጨዋታ እንዲሁም የሰንደርላንድ ጨዋታ መዘገባቸውን ውጤቶች እንመልከት። ማንቸስተር ዩናይትድ ከብሬንትፎርድ ጨዋታ በፊት ቼልሲን ተገናኝቶ ከቼልሲ ጋር በኦልድ ትራፎርድ 2-1 በሆነ ውጤት አሸንፏል። ከሲቲ ጋር 3-0 ተሸንፏል። ከዛም በኋላ በርሊን ደግሞ 3-2 በሆነ ውጤት ማሸነፍ ችሏል። የሰንደርላንድ ስንመለከት ከኖቲንጋም ድል በኋላ በፊት ከአስቶን ቪላ ጋር አንዳቻ ተለያይተዋል። ከክሪስታል ፓላስ ጋር 0-0 ብሬንትፎርድን 2-1 አሸንፈዋል። እንደዚህ እያለ ይቀጥላል። እጅግ በጣም አሪፍ ደረጃ ላይ ይገኛሉ። በአሁኑ ሰዓት ላይ ሰንደርላንድ 6ኛ ደረጃ ላይ ይገኛል። 11 ነጥብን በመሰብሰብ ከቶተናም እኩል ነው። ነገር ግን በግብ ክፍያ ምክንያት ተበላልጠው 5ኛና 6ኛ ላይ ይገኛሉ ቶተናም እና ሰንደርላንድ። ማንቸስተር ዩናይትድ በበኩሉ ደግሞ 14ኛ ደረጃ ላይ ይገኛል። 7 ነጥብን በመሰብሰብ ከብሬንትፎርድ ጋር በጎል ክፍያ ብቻ ተለያይተው 13 እና 14 ላይ ይገኛሉ። ማንቸስተር ዩናይትድ 14 ላይ ይገኛል በ7 ነጥብ ከብሬንትፎርድ ጋር እኩል ናቸው። ግን በነጥብ በጎል ብቻ ነው ብሬንትፎርድ የሚበልጠው። ግምታዊ አሰላለፍ እንመልከት። በዚህኛው ጨዋታ ላይ እንደነ ማዝራዊና ሌሳንድሮ ማርቲኔዝ ብቻ ናቸው እንጂ ሌሎቹ ሁሉም ይሰለፋሉ ተብሎ ይጠበቃል። በግብ ጠባቂ በኩል ባይንድር፣ ከዛም በኋላ ዮሮ ዲሊትና ሉክሾ ይጠመራሉ ተብሎ ይጠበቃል። ከዛም በኋላ ዳሮት፣ ካሲሜሮ፣ ፈርናንዴሽ እንዲሁም ደግሞ ዶርጉ ይከተላሉ የመሀል ሜዳው ላይ ማለት ነው 3-4-3 አሰላለፍ። ከዛም በኋላ ሙቤሞ፣ ኩናና ሴስኮ በ9 ቁጥር ቦታ ላይ ሴስኮ ይሰለፋል። ኩናና ሙቤሞ ደግሞ በቀኝና በግራ ይሰለፋሉ ማለት ነው። በሰንደርላንድ በኩል ደግሞ ስንመለከት የግብ ጠባቂያቸው ሮይፌስ ነው። ከዛም በኋላ ጉዌቱርዳ አለ፣ ከዛ ሙኬሌ አለ፣ ከዛ አልዴልበርት አለ፣ ከዛ በኋላ ሂዩም አለ። ከዛ እነዚህ 4 ተከላካዮች ይሰለፋሉ በተከላካይ ስፍራ። ሬዮስ ደግሞ በግብ ጠባቂ ቦታ ላይ ማለት ነው። በአማካኝ ስፍራ ላይ ሊፊ እንዲሁም ደግሞ የቀድሞ የአርሰናል ተጫዋች ግራኒት ዣካ፣ ከዛ በቀኝ በኩል ሳዲቂ ይሰለፋል። ከዛም በኋላ በአጥቂ ስፍራ በኩል ደግሞ አዲንጋራ የቀድሞ የብራይተን ተጫዋች አዲንጋራ፣ ከዛ ኢሲዶር፣ ከዛም በኋላ ታሊቢ የሚሰለፉ ይሆናል ማለት ነው። ሰንደርላንድ እንግዲህ ይህንን ጨዋታ ሞር በተለይም በመተከላከሉ እጅግ በጣም አሪፍ ስለሆኑ ትንሽ ለዩናይትድ ሊቸግረው ይችላል። ያው ነገር ግን ሰንደርላንድ በመከላከሉ ብቻ አይደለም በማጥቃቱም አሪፍ ደረጃ ላይ ናቸው። አሪፍ ጎልን ያስቆጠራሉ። በርካታ ጎልን ማስቆጠር ተክነውበታል። የሩበን አሞሪም 50ኛ ጨዋታ ነው በማንቸስተር ዩናይትድ ቤት የሚያደርገው ማለት ነው። 50ኛውን ጨዋታ በድል ያጠናቀር ወይስ በሽንፈት የሚለውን ጉዳይ በኋላ ላይ የምንመለከት ይሆናል። መልካምን ሁሉ ለማንቸስተር ዩናይትድ እንመኛለን። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን።